ባለቤቴ ዘረፈኝ፣ ጎዳና ልወጣ ነው ድረሱልኝ! አትሌት ገለቴ ቡርቃ። ዝነኛዋ እና ታዋቂ አትሌት ገለቴ ቡርቃ እንዲህ ስትል በተማጽኖ ለሕዝብና ለመንግስት ያቀረበችውን ጥያቄ እንሰማለን። ላይክ ማድረጋችሁን እንዳትረሱ ክቡራት ተመልካቾቻችን። ይህች እንግዲህ አትሌት እንዲህ ስትል የጠየቀችው ምን ገጥሟት ነው የሚለውን ነገር በዝርዝር የምናየው ይሆናል። ይህቺ አትሌት የሆነችው እንግዲህ በባለቤቷ ምክንያት 10 ቤቶችን 4 መኪኖችን መዘረፏ ነው ይህንን ጥያቄ ልታቀርብ የቻለችው። አትሌቷ በተለያዩ ሾዎች ላይ ቀርባ እንደገለጸችው ፍርድ ቤት ሁሉን ነገር እያየልኝ አይደለም፣ እኔ ላይ እየፈረደብኝ ነው። ጉዳዩን በተመለከተ ለማን ቤት እንደምል ግራ ገብቶኝ ነው ሚዲያ ላይ የወጣሁት ብላለች። ከባለቤቷ ጋር የተገናኙበትን አጋጣሚ ስታወሳ በላዳ አገልግሎት ላይ ይሰማራ የነበረ አሽከርካሪ እንደነበረ እና እሱም የእሷ ደንበኛ ሆኖ ዘወትር ሲያመላልሳት እንደተገናኙ ትገልጻለች ባለታሪኳ። እና አሁንም በአሁኑ ወቅት ቤቷ ውስጥ ተቀምጣ ምንም አይነት ልምምድ ሳታደርግ በፍርሃትና በጭንቀት ውስጥ ትገኛለች። ለአንድ አመት ያክል ከምትወደው ሙያ ስፖርት ርቃ ቆይታለች። እናም ደግሞ አሁን ላይም ካለችበትም ቤት ለማስወጣት በፍርድ ቤት ፕሮሰስ ላይ እንደሚገኝም ትገልጻለች። ይህች እንስት እንግዲህ ብዙ ጊዜ የኢትዮጵያን ባንዲራ ይዛ ሰንደቁን ከፍ ለማድረግ ላቧን ጠፍ እያደረገች የሰራች እንደነበረች ይታወቃል። እና አሁን በዚህ ወቅት እንግዲህ የህዝብ ሀብት እንደመሆኗ ፍትህ ይስጠኝ ህዝብና መንግስት በማለት አደባባይ ወጥታለች።